አንድ ሰው ሲያረጅ ወይም በእርጅና እድሜ ላይ ጸጸትን የሚያስከትሉ ነገሮች። በወጣትነት ጊዜያችን ስለ ወደፊት ብዙም ሳናስብ የተለያዩ ውሳኔዎችን እናደርጋለን። አንዳንድ ጊዜ እነዚህ ውሳኔዎች በመካከለኛ እድሜያችን ላይ ክፉኛ ዋጋ ያስከፍሉናል። አንድ ሰው ሲያረጅ ሊጸጸትባቸው ከሚገባቸው ነገሮች መካከል ጥቂቱን እናያለን። የተሳሳተ ሰው ማግባት። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁ ለመፎካከር፣ ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም በተሳሳተ ምክንያት ካገባችሁ ቀሪውን ህይወታችሁን ከዛ ሰው ጋር መጋፈጥ ይሆንባችኋል። በሁለታችሁ መካከል ክፉኛ ነገሮች ሊከፉ ይችላሉ። ከዚያም በመካከለኛ እድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እፍረት፣ የፍርድ ቤት ጉዳዮች፣ ምሬት የህይወታችሁ መገለጫ ይሆናሉ። ይህ ሁሉ የሆነው የተሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። በወጣትነታችሁ ትክክለኛውን የትዳር አጋር ምረጡ። ያልተጠቀምንባቸው አጋጣሚዎች። በወጣትነታችሁ ብዙ በሮች ይከፈታሉ፣ ብዙ እድሎችም ታገኛላችሁ። ብዙ ወጣቶች በፍርሃት፣ በስንፍና ወይም በትዕቢት ምክንያት እነዚህን አጋጣሚዎች ያልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ስራ ለመጀመር እና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። አንዳንዶች እድሎች ለእነርሱ በጣም ትልቅ እንደሆነ ያስባሉ። እነዚህን አጋጣሚዎች ተጠቀሙባቸው። አለበለዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያን ያመለጡ እድሎችን ለመያዝ ትመኛላችሁ። ያፈረስናቸው እድሎች ወይም ያቋረጥናቸው ግንኙነቶች። በወጣትነት ጊዜያችን ለግንኙነት ብዙም አንጨነቅም። አብዛኛውን ሰው የሚያስበው በማንኛውም ዋጋ ገንዘብ ለማግኘት ወይም የስኬት መሰላል ላይ መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይጠቀማሉ፣ ይረግጣሉ። ግንኙነቶችን እንደ እድል ነገር ይቆጥራሉ፣ እንደ ቀላል ነገር ይቆጥራሉ። ትስስሮችን ያበላሻሉ። ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍሏቸዋል። ህይወት ያለ ፍቅርና ጓደኝነት ምን ያህል ባዶ እንደሆነ ስትገነዘቡ ስኬታማ ስትሆኑ፣ ነገር ግን በዙሪያችሁ ማንም ሳይኖር ወይም የሚታመን ሰው ስታጡ። ያስወረድነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ለዚያች ቅስበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብሎ ያንን ህፃን ቢይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተዉት ልጅ አብሯቸው ኖሮ የልፋታቸውን ፍሬ ቢደሰት ይመኛሉ። ነጠላ ወላጅ መሆን በህይወት ስኬታማ መሆን ወይም የወደፊት አጋርን ማግኘት አያግድም። የካርነው ልጅ አንድ ሰው ሴትን አስረግዞ ልጅ እንደጸነሰች ስትነግረው ኃላፊነትን ላይወስድ ይችላል። ነገር ግን ከዓመታት በኋላ በአምሳዎቹ ዕድሜ ላይ ሲሆኑ ኃላፊነት ቢሰማችሁ ኖሮ ትመኛላችሁ። ለዚያ ልጅ ወላጅ ብትሆኑ ኖሮ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሆኖ ሲታዩት ልታናግሩት ትችላላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለው ወላጅ በመሆን ትጸጸታላችሁ። ያፈረስነው ትዳር። ጥሩ እጮኛችሁን አገባችሁ። በትዳራችሁ የመጀመሪያዎቹ ወራት ጥሩ ነገር ነበሩ። ነገር ግን ብዙ ሳይቆይ በገንዘባችሁ ወይም በመልካችሁ ምክንያት ምንዝርናን ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁ ለመሆናችሁ ልጆቻችሁ መጎዳት ጀመሩ። ትዳራችሁ እየፈረሰ ነበር። አንድ ቀን ስታረጁ ያንን መገንባት የጀመራችሁትን ጥሩ ትዳር ምንም ላትጠቀሙባቸው ወይም ጊዜያዊ የውጭ ግንኙነት
ደስታዎች ስትሉ እንዴት በሞኝነት እንዳፈረሳችሁ ይገለጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁትን ጉዳት ትገነዘባላችሁ። የካድነው አምላክ ወይም እግዚአብሔር። በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ሕይወት ይበልጥ ትርጉም ባለው መንገድ ስትመለከቱ እግዚአብሔር የበለጠ እውን ይሆናል። ነገር ግን ከእግዚአብሔር ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ እግዚአብሔርን እወቁ። የወደፊት ሕይወታችሁን ከእግዚአብሔር ጋር ገንቡ። ዕድሜ ሲደርስባችሁ ወደ እግዚአብሔር የምትመለሱ ወጣት አመፀኞች አትሁኑ። ያበላሸነው ሰውነት በሙሉ ሕይወታችሁ የምትኖሩበት አንድ ሰውነት ብቻ ነው ያላችሁ። የምታጨሱ፣ ሲጋራ አብዝታችሁ የምትጠጡ፣ አልኮል የምትወስዱ፣ አደንዛዥ ዕፅ የምትመገቡ፣ ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በ50 ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዛችሁ በወጣትነታችሁ ሰውነታችሁን ብትንከባከቡ ኖሮ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያን ጉዳቱ ደርሷል። ያባከነው ጊዜ በወጣትነታችሁ በጭንቀት፣ በተሳሳቱ ግንኙነቶች፣ በስንፍና ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታባክኑትን ጊዜ መቼም አታገኙትም። የቀበርናቸው ያልተጠቀምንባቸው ተሰጥኦዎች እና ህልሞች። በወጣትነታችሁ ተሰጥኦ አላችሁ። ልታደርጓቸው የምትወዷቸውንና የተከናወኑባችሁን ነገሮች አሉ። እነዚያን ተሰጥኦዎች አዳብራችሁ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁ ተስፋ አትቁረጡ። በህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁ ከሚወዱት ነገር ጋር ጸንተው የቆዩና ስኬታማ የሆኑ እኩዮቻችሁን አይታችሁ ይህ እኔ ልሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉ። የምትወዱትን የትምህርት መስክ አጥኑ። የማያስደስታችሁን መስክ ውስጥ ህይወታችሁን ዓመታት አታባክኑ። ያጎደፍነው ስም ስታረጁ ውርስ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁ ነው የምታልፉት ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰሯቸው ድርጊቶች ድምር ውጤት ነው። የህይወት ታሪካችንን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ፣ የሳባችሁትን ውርደት እና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። በከንቱ ያጠፋነው ሀብት። በምርታማ የስራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው። ጥሩ ገንዘብ ታገኛላችሁ። ያን ገንዘብ በክለቦች፣ በግዴለሽነት አኗኗር እና አባካኝ ግብዣዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሰራ አድርጉ እና በእርጅና ዘመናችሁ እንዲንከባከባችሁ በአስተማማኝ ቦታ አስቀምጡት። ለምትወዷቸው ሰዎች ውርስ ተዉ። በዚህም ምን ነው ባውቅ ኖሮ እንዳትሉ። ያመለጠን ያስከፋነው ጥሩ ፍቅር። በህይወታችሁ ውስጥ በጥሩ ሁኔታ የሚወዷችሁ ታላቅ ሰው አለ። ያንን ሰው አትክፉ፣ አለበለዚያ ሰው ከህይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና በሙሉ ህይወታችሁ የሚስማማችሁን ሰው መቼም አታገኙም። ከዚያ ሰው ጋር አሁንም ድረስ በሚሉ ሀሳቦች እያረጁ መሄድ ያስቀናችኋል። የናቅናቸው ወላጆቻችን በወጣትነት ጊዜያቸው ወላጆቻችሁን መናቅ ቀላል ነው። ወላጆቻችሁን ምን ያውቃሉ? እነሱ የድሮ ዘመን ሰዎች፣ የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆቻችሁን ባትሰሟቸውም የአኗኗር ዘይቤያቸው ምንም ይሁን ምን አሁን ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አትተዋቸው።
ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። እድሜያችሁን በጨረሳችሁ ቁጥር ዋጋቸው የበለጠ ትረዳላችሁ። ስላነበባችሁት አመሰግናለሁ። የእህትን ወይም የወንድምን ዋጋ ለማወቅ የሌላውን ሰው ጠይቅ። የ10 ዓመታትን ዋጋ ለማወቅ አዲስ የተፋቱ ጥንዶችን ጠይቅ። ከ4 ዓመት በኋላ ለማወቅ ተመራቂን ጠይቅ። የ1 ዓመት ዋጋን ለማወቅ የማጠቃለያ ፈተና የወደቀን ተማሪ ጠይቅ። የ9 ወር ዋጋን ለማወቅ በሞትና በሕይወት መካከል የተወለደ ልጅን የወለደች እናትን ጠይቅ። የ1 ወርን ለማወቅ ወሩ ሳይደርስ የተወለደ ልጅ የወለደች እናትን ጠይቅ። የ1 ሳምንት ዋጋ ለማወቅ የሳምንታዊ ጋዜጣን አዘጋጅ ጠይቅ። የ1 ደቂቃን ዋጋ ለማወቅ ባቡር፣ አውቶቡስ ወይም አውሮፕላን ያመለጠውን ሰው ጠይቅ። የ1 ሰከንድ ዋጋን ለማወቅ ከአደጋ የተረፈ ሰው ጠይቅ። አሁንም የ1 ሰከንድን ዋጋ ለማወቅ ኃይሌን ወይም ቀነኒሳን ጠይቅ። ጊዜ ማንንም አይጠብቅም። ያላችሁን እያንዳንዷን ቅጽበት ከፍ አድርጋችሁ ተንከባከቧት፣ ዋጋም ስጧት። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ለተማራችሁበት ተስፋ አደርጋለሁ። ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩኝ በአክብሮት እጠይቃለሁ። በድጋሜ እጅግ በጣም አመሰግናለሁ።